ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ተመልሼ መጥቻለሁ ዛሬ። ያው ዛሬ ከትላንት ነው ትንሽ የተሻለ ኤነርጂ ያለኝ ይመስለኛል። እኔ ግን እንደዛ ነው የሚሰማኝ፣ ከትላንት ነው የተሻለ። ትላንት ነው የመጀመሪያ ቪዲዮ ምናምን ስለሆነ ትንሽ ድምፄ ፍርሃት ምናምን አዝሎበት ነበር። የዛሬው ግን አያስፈራም፣ ምክንያቱም እኔ እኮ ድሮ ፈሪ አይደለሁም። ግን ደግሞ አንዳንዴ በቃ የመጀመሪያችሁ ነገር ሲሆን ትንሽ ይከብዳል። ከዛን ደግሞ ቀስቀስ እያላችሁ ነው የሚለመደው። ማንም ሰው ደግሞ እናቱ ውስጥ የለመደ ሰው የለም። ስለዚህ ደግሞ እኛም እንለምዳለን ለማለት ያክል ነው። ያበረታታችሁኝ ሰዎች በጣም አመሰግነው። የምር ደስ ያለኝና እና እንግዲህ ያው በዚሁ ለመቀጠል ወስኛለሁ። ሰሞኑን ወደ ገጠር ሄዳለሁ። እዛ ደግሞ ቪዲዮ ምናምን ለመስራት ይመቻል። ሙቀት እየገባ አይደለም? ሳውዲ ሙቀት እየገባ ነው። እኔ ሙቀት ወቅት አይደለ እና የሙቀት ወቅት ስለሆነ ደግሞ ወደ ቀዝቃዛ ቦታ ልንሄድ ነው። እዛ ደግሞ የተሻለ እንትን አለ ቦታው ምናምን ለቪዲዮ ያመቻልና እንግዲህ እዛ ደግሞ ሄጄ አዳዲስ ቪዲዮዎች እሰራለሁ ማለት ነው። እና የትላንትና ትውውቃችን በቂ ነው ብዬ ነው የማስበው። ምክንያቱም በቃ ደስ በሚል ሁኔታ ነበር እና ያበረታታችሁ ልጆች ምናምን በጣም ነው ደስ ያለኝ። በጣም ነው አመሰግነው። በርቺ ብላችሁኛል። እንደዚህ ነው የሚለመደው ብላችሁኛል። አዎ እንደዚህ ነው የሚለመደው። ማንም ቢሆን እናት ሆድ ውስጥ የለመደ ሰው የለም እና እላችኋለሁ። ደስ ይል ነበረ ትላንትና። በቃ ማለት አሪፍ ነው። እንደ መጀመሪያ ቪዲዮ ከሆነ አሪፍ ነው ብዬ ነው የማስበው። ነው እንቁላል ቀስ በቀስ ነው ዶሮ የሆነችው አይደል የሚባለው እና አሪፍ ነው። እንደ መጀመሪያ ግን አሪፍ ነው እና እላችኋለሁ። ያው ሙቀት ምናምን እየገባ ነው። በጣም የሚሞቀው። እንዴት እየሆናችሁ ነው? እኛ ውሃዎች ያው እኛ ነው የሚመለከት። ግን ሌላ ቦታ ምናምን ያላችሁ ልጆች ምናምን ሪያድ ምናምን ያላችሁ ልጆች በጣም ሙቀት እንዳለ አውቃለሁ። እንግዲህ ምንም ማድረግ አይቻልም። ፈጣሪ ይጠብቃችሁ። እሺ፣ ሌላ ምንም አይባልም። እና ሰሞኑን ወደዛ ሄዳለሁ። ምናልባት ሐሙስ እሄዳለሁ ብዬ ነው የማስበው። ሐሙስ ማለት ነገ ነው እና እሄዳለሁ። አይምር ልብስ ምናምን እያዘጋጀው ነበረ። ቪዲዮ ለመቅረጽ አልተመቸኝም። ያው ሩቅ መንገድ ስላልሆነ ያን ያህል ቪዲዮ መቅረጽ ምናምን ፍላጎት አልነበረኝም። ለዛ ነው እዚህ ቤት ማለት ነው እኔ ብቻ ነኝ ሰራተኛ። ከዛም ስንት ቤት መሰላችሁ ማለት ይከብድሻል ወይ እንዴት የሁሉ ምናምን እንዳትሉኝ እንደ መጀመሪያ ማለት ነውና ይሄ ቤት እስከ 3ኛ ፎቅ አለው። ከኔ ጋር 9 ነን። ከዛ 9 ሽንት ቤት አለው። መኝታ ክላሶች አሉት። ብቻ በአጠቃላይ 31 ወይም 32 እንደዛ፣ አዎ 32 እንደዛ ይሆናል። ስራ አይከብድም። ምክንያቱም በእኔ በፕሮግራም የምሰራው እንደዚህ ተጨናንቄ ምናምን። ለዛ ነው በነገራችን ላይ ስደትን ያላማርም አመሰግናለሁ የሚላችሁ ማለት ነውና አልጨናንቅም። ፈታ ብዬ ነው የምሰራው። ያን ያህል ምናምን ነገር መጨነቅ አልፈልግም። ራሴን አሳምኜ ቀለል ያለ ነገሮችን እያደረኩ ነው ሙሉ ቀን በቀን አላጸዳም። ከፍዬ በፕሮግራም ነው የማጸዳው። ምግብ አልፎ አልፎ እሰራለሁ። ስራ ያግዙኛል እነሱ። ሴትዬም ታግዘኛለች፣ ልጆቹም ያግዙኛል። እና ልብስ አላጥብም፣ አልተኩስም። ይቅርታ ለድምጾ እና ለዛ ሲባል ትንሽ ስራ ቀለል ይላልና ብዙም አልከበደኝም። 3 ዓመት ስራ እንደዚህ ነው። እና ደግሞ በአንድ አመት ውስጥ ምን አለ መሰላችሁ ሙቀት ሲገባ ለ2 ወር ሌላ ሀገር ሄጄ እቀምጣለሁ። ብርድ ሲገባ ደግሞ ሌላ ሀገር ሄጄ ለ3 ወር እቀምጣለሁ። ያ ነገር እንትን አደረገልኝ ማለት ስራ እንዳይከብደኝ ነው ያደረገው ማለት ነውና ያው ቀጣይ እዚህ ቤት የምትገቢ ልጅ እድለኛ ነች ለማለት ያክል ነው። ሰዎቹም ጥሩ ናቸው፣ ያን ያህል የሚገፉ አይደሉም እና አይከብድም። ቤቶቹ ምናምን ብዙ ቢሆንም ሰውም ብዙ ቢሆንም ግን ስራው ያን ያህል አይደለም። በቃ ራሱን አሳምኖ ቀለል አድርጎ መስራት ነው። እኔ እንደዛ ነው የምለው። ለዛ ነው የማላማረረው። በእርግጥ ብዙ ቦታዎች ላይ የተለያዩ ቦታዎች ላይ እንትን ሊኖር ይችላል፣ ከኔ የበለጠ ሊኖር ይችላል፣ የማይማቸው ሊኖር ይችላል ምናምን። ያ ከዛ አንጻር ይሆናል ስደት ምናምን ነገር የምታማርሩት። እኔ ደግሞ እግዚአብሔር ይመስገን አመሰግናለሁ። ስራም ቢበዛ ደግሞ ቀለል አድርጌ ነው ራሴን እንዳይከብደኝ አድርጌ ነው የምሰራው ለማለት ያክል ነውና በርቱ፣ እንበርታ። እኔም ስደት ልጨርስ ትንሽ እኔ ቀረኝ። ብዙም መቆየት አልፈልግም። የተወሰነች ነገር ነው ያሰብኩት ምናምን ካሳካው ለመመለስ ስላሰብኩ ማለት ነው። እዛ ሲሄድ ደግሞ የተሻለ ነገር ለመስራት አስቤያለሁ። አንዳንድ ነገሮች ምናምን ለመሞከር አስቤያለሁ። ለመሞከር ሳይሆን ለመስራት
ትችያለሽ? አዎ እችላለሁ። አልችልም የሚል ነገር አይምራችሁ ውስጥ አትጨምሩና ሁሉም ነገር እችላለሁ ካላችሁ ትችላላችሁ። የማትችሉት ምንም አይነት ምክንያት ስለሌለ ማለት ነውና አመሰግናለሁ። ባይ ባይ።